በጋዜጠኛ አሉላ ፍሬው ላይ የተጣለው የእገዳ እርምጃና የተነሳው አሳሳቢ ውዝግብ። ጋዜጠኛ አሉላ ፍሬው ይናገራል። እምነቴን ከምንም በላይ የማስቀድመውና የማልደራደርበት ጽኑ ማንነቴ ነው። ሰላም ጤና ይስጥልን የአድማስ የስፖርት ቻናል ቤተሰቦቻችን፣ በዛሬው ፕሮግራማችን ስለ ጋዜጠኛ አሉላ ፍሬው እገዳና ውዝግብ እናወራለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በኢትዮጵያ የሚዲያ ዘርፍ ታዋቂው ጋዜጠኛ አሉላ ፍሬው በትርታ ኤፍኤም ስቱዲዮ ተገኝቶ የሲዲን ስፖርት ፕሮግራም እንዳያቀርብ በጣቢያው አስተዳደር መከልከሉን ከራሱ ከጋዜጠኛው አንደበት ሰምተናል። ሰላም ጤና ይስጥልን ክቡራትና ክቡራን የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። ጋዜጠኛ አሉላ ፍሬው ወደ ስራ ገበታው እንዳይመለስ የተደረገው በጣቢያው ዋና ስራ አስኪያጅ ትዕዛዝ እና በጥበቃ ሰራተኞች አማካኝነት እንደሆነ ተገልጿል። ለዚህም እንደ ምክንያት የቀረበው ጋዜጠኛው የኦርቶዶክስ እምነት ተከታይና የማንቸስተር ዩናይትድ ደጋፊ የሆነች ሴት ነው የማገባው በማለት በግል ህይወቱና በእምነቱ ላይ ያለውን ጽኑ አቋም መግለጹ እንደሆነ ተጠቁሟል። ክስተቱም ይበልጥ አነጋጋሪ ሆነው ጋዜጠኛው ሌሊቱን በሙሉ በመቄዶንያ የገቢ ማሰባሰቢያ መርሃ ግብር ላይ በበጎ ፈቃደኝነት ሲያገለግል አድሮ ለሙያውና ለአድማጮቹ ባለው ክብር ያለበቂ ረፍት ወደ ስቱዲዮ ባመራበት ወቅት መፈጸሙ ሁሉንም አስገርሟል። የሲዲ ስፖርት ዋና አዘጋጅ የሆኑት ሶፊና ግርምሽም ለባልደረባቸው ያላቸውን አጋርነት በመግለጽ የተወሰደውን እርምጃ በደብዳቤ ጭምር ተቃውመዋል። የጣቢያው ዋና ስራ አስኪያጅ ከዚህ ቀደም በሌሎች አዘጋጆች ተፈጽመዋል የተባሉትን የባህልና የወግ ጥሰቶችን በዝምታ ማለፋቸውና አሁን ግን በጋዜጠኛው የግል ምርጫና እምነት ላይ ያነጣጠረ እርምጃ መውሰዳቸው የጣቢያው የብራንዲንግ አቅጣጫ ወዴት ነው የሚሄደው የሚል ጥያቄ ማስነስቷል። በጋዜጠኛ አሉላና በትርታ ኤፍኤም መካከል የተከሰተው ውዝግብ በኢትዮጵያ የሚዲያ ኢንዱስትሪ ውስጥ አነጋጋሪ ከሆኑ ጉዳዮች አንዱም ሆኗል። ጉዳዩ ከግለሰቡ ጋዜጠኛ መታገድ ባለፈ የሚዲያ ተቋማት በጋዜጠኞች የግል ነጻነት፣ በእምነትና በሙያ ስነ ምግባር ላይ ያላቸውን ጣልቃ ገብነትም የሚፈትሽ ነው። ጉዳዩን በዝርዝር ለመረዳት የሚከተሉትን ነጥቦች ማየት ይቻላል። አንደኛ፣ የእገዳው መነሻ ጋዜጠኛው የኦርቶዶክስ እምነት ተከታይና የማንቸስተር ዩናይትድ ደጋፊ የሆነች ሴትን ነው የማገባው ማለቱ ለእገዳው ምክንያት መሆኑ በተቋሙና በጋዜጠኛውና የግል ነጻነት መካከል ያለው መስመር ያደበዝዘዋል። ጋዜጠኛው እምነቴን የማልደራደርበት ማንነቴ ነው ማለቱ በኢትዮጵያ ሕገ መንግስት የተደነገገውን የእምነት ነጻነት መሰረት ያደረገ ነው። ጣቢያው ግን ይህንን ንግግር እንደ ብራንዲንግ ችግር ማየቱ ተቋሙ ሁሉንም አድማጮች በእኩል የማስተናገድ መርህ እንዳይሸረሸር በመስጋት ሊሆን ይችላል። ሆኖም ግን የግል ምርጫው ከሙያው ብቃቱ ጋር ማቀላቀሉ አከራካሪም ያደርገዋል። የጣቢያው ስራ አስኪያጅ ከሌሎች አዘጋጆች ላይ የሚታዩትን የባህል የወግ ጥሰቶች በዝምታ ማለፋቸውና በአሉላ ላይ ጥብቅ መሆናቸው ድርብ መስመር መኖሩን ያሳያል። ይህ አይነቱ አድሏዊ አሰራር በስራ ባልደረቦቹ መካከል ቅሬታን ይፈጥራል። ለዚህም ነው የሲዲ ስፖርት ዋና አዘጋጆች ሶፊና ግርምሽ በአጋርነት ድምጻቸውን ያሰሙት። ጋዜጠኛው ሌሊቱን በበጎ አድራጎት መቄዶንያ አድሮ ወደ ስራ መምጣቱ ለሙያው ያለውን ቁርጠኝነት ቢያሳይም ተቋሙ ግን ለዚህ ስራው ዋጋ ከመስጠት ይልቅ በንግግሩ ላይ ማተኮሩ የሰው ኃይል አስተዳደሩ ላይ ጥያቄ የሚያስነሳል። አንድ የሚዲያ ተቋም የራሱ ሆነ የፖሊስ አቅጣጫ ሊኖረው ይችላል። ሚዲያ እንደ ተቋም ከሃይማኖት ከፖለቲካ ወገንተኝነት የጸዳ መሆን አለበት። ጋዜጠኛው በግል የማህበራዊ ገጹ ወይም በግል ንግግሩ የሚናገረው ነገር ተቋሙን እስከማይወክል ድረስ የመናገር ነጻነቱ ሊከበርለትም ይገባል። የውዝግቡ ትልቅ ሀሳብም ይህ ንግግር በስቱዲዮ ውስጥ የተደረገ ነው ወይስ በግል ህይወቱ በሚል ላይ ሊሆን ይችላል። ይህ ክስተትም በኢትዮጵያ ሚዲያ ውስጥ ሶስት ዋና ዋና ክፍተቶችን አመልካች ነው። አንደኛ፣ የተቋሙ አሰራርን ድክመትን ያመለክታል። ቅጣት ወይም እገዳ ከመጣሉ በፊት በግልጽ የሆነ ማስጠንቀቂያ ወይም የውይይት መድረክ አለመኖሩን። ሁለተኛ ደግሞ የግልና የሙያ ህይወት መደባለቅ፣ የአንድ ጋዜጠኛ የትዳር አጋር ምርጫ ወይም የእምነት አቋም ከስፖርት ዘገባ ጋር በቀጥታ የሚገናኝ አመክንዮአዊ ምክንያት አለመኖሩ ነው። ሶስተኛ፣ የባልደረቦች አንድነት ነው። የሶፊና የግርምሽ አቋም ለባልደረባቸው ያሳዩት እገዛ በኢትዮጵያ ሚዲያ ውስጥ ብርቅ የሆነ የባልደረባ አጋርነት ያሳዩበት በመሆኑ የሚደነቅ ነው። ልብ ሊባል የሚገባው በዚህ ርዕሰ ጉዳይ ላይ ጋዜጠኛ አሉላ በታማኝነት አድማጮች ዘንድ ያለውን ተቀባይነት በዚህ አጋጣሚ ሊጨምር ቢችልም በጣቢያው ላይ ግን የአድሎ ታሪክ ሆኖ ሊመዘገብ ይችላል። ስለ ተከታተላችሁን ከልብ እያመሰገን ፕሮግራሙ ከተመቻችሁ ቤተሰብ መሆኑን እንዳይረሱ። በሌላ ርዕሰ ጉዳይ እስክንገናኝ ድረስ ሰናይ ጊዜ ተመኘን።